ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ወደ ቻናላችን እንኳን በደህና መጣችሁ። ዛሬ ስለ አንድ በጣም አስፈላጊና የትኛውን ግንኙነት መሰረት ስለሆነው ጉዳይ እናወራለን። እሱም ሴትን ልጅ በወሲብ ወቅት እንዴት ሙሉ ለሙሉ ማስደሰት እንደምንችል ነው። ብዙ ወንዶች ሴቶች በወሲብ ወቅት የሚደሰቱበትን መንገድ ሙሉ በሙሉ ላይረዱ ይችላሉ። ደስታ ማለት የወንድ ብልት ውስጥ መግባት ብቻ ሳይሆን ከዚያ በላይ የሆኑ ብዙ ነገሮችን ያካትታል። በዚህ ቪዲዮ ውስጥ ሴቶን እስከ ከፍተኛ ደረጃ ለማስደሰት የሚረዱ ምርጥ የወሲብ ፖዚሽኖች እና ሌሎች በቤት ውስጥ ሊተገብሯቸው የሚችሏቸው ሚስጥራዊ ምክሮችን እናያለን። አብረን እንቆይ። ክፍል 1 ከፖዚሽኖች በፊት ሴትን ልጅ በወሲብ ማስደሰት የሚቻልባቸውን ቁልፍ ነጥቦች እንረዳ። መግባባት፣ ከአጋሮ ጋር ግልጽ የሆነ ውይይት ማድረግ በጣም አስፈላጊ ነው። ስለ ፍላጎቶቿ፣ ስለሚወዳት እና ስለማትወዳቸው ነገሮች መጠየቅ እና ማዳመጥ። ቅድመ ወሲብ ፎሬፕዌይ፣ ሴቶች ከአብዛኞቹ ወንዶች ይልቅ ረዘም ያለ ቅድመ ወሲብ ያስፈልጋቸዋል። መሳሳም፣ መንካት፣ ማሻሸት እና የሰውነት ስሜታዊ ክፍሎችን ማነቃቃት የሴቷን አካል ለወሲብ ያዘጋጃል። ክሊቶሪስን ማነቃቃት እጅግ በጣም አስፈላጊ ነው። የሴት አካልን መረዳት፣ የሴት ብልት የውስጥ እና የውጭ ክፍሎች በተለይም ክሊቶሪስ ለደስታዋ ወሳኝ እንደሆኑ መረዳት። አብዛኛዎቹ ሴቶች ኦርጋዝም የሚደርሱት በቀጥታ ወይም በተዘዋዋሪ የክሊቶሪስ ማነቃቂያ ነው። ስሜታዊ ቅርብ፣ የስሜት ትስስር እና ፍቅር ለሴቶች ወሲብን የበለጠ አስደሳች ያደርገዋል። ክፍል 2 ሴቶን የሚያስደስቱ የወሲብ ፖዚሽኖች። አሁን ደግሞ ሴቶን ለማስደሰት ምርጥ የሚባሉትን እና የክሊቶሪስን ማነቃቂያ ከግንኙነት ጋር የሚያጣምሩ ፖዚሽኖችን እንመልከት። 1 የሴት የበላይነት ዋማያና አንዳውፕ ካምጀራው ሬገርስ ካምጀራው። ይህ ፖዚሽን ሴቷ የግብይት ምትን እንድትቆጣጠር ያስችላታል። የተለያዩ አንግል እና ፍጥነቶችን በመጠቀም ክሊቶሪሶን በቀላሉ ብልቶ ላይ በማሻሸት ማነቃቃት ትችላለች። ሬገርስ ካምጀራው ደግሞ ጀርባዋን ለእርሶ ሰጥታ የምትቀመጥበት ሲሆን የክሊቶሪስን ማነቃቂያ የበለጠ ሊያሳድግ ይችላል። 2 ማንኪያ ፖዚሽን ስፓኒንግ። ሁለታችሁም ጎን ለጎን ተኝታችሁ ከጀርባዋ የምትገቡበት ፖዚሽን ነው። ይህ ፖዚሽን ጥልቅ መግባት ባይሰጥም የቅርብና ስሜታዊ ግንኙነትን ያበረታታል፣ እንዲሁም ክሊቶሪስን ለማነቃቃት ነፃነት ይሰጣል። 3 ውሻ ፖዚሽን ዶልፊንስ ዳዮ። ከትንሽ ለውጥ ጋር በጥሩ ሁኔታ ላይ በመሆን የሴት ብልት ግድግዳ እና የግስፓትን በቀላሉ ለማነቃቃት ያስችላል። ነገር ግን ለተጨማሪ የክሊቶሪስ ማነቃቂያ ትራሶችን ከሴቷ ወገብ ስር በማስቀመጥ ወይም ሰውነቷን ትንሽ ከፍ በማድረግ አንግሉ ማስተካከል ይችላሉ። ይህ ደግሞ በሴቷ ላይ ያለውን ግፊት ይቀንሳል። 4 ሚስዮናዊ ማይሸነሪ ከትራስ ጋር። ክላሲክ ፖዚሽን ቢሆንም የሴቶን ወገብ ስር ትንሽ ትራስ በማድረግ ብልቶ የክሊቶሪስን አካባቢ በቀላሉ እንዲነካ ማድረግ ይችላሉ። ይህ ለሁለታችሁም የአይን ግንኙነት እና መሳሳም ዕድል ይሰጣል። 5 መቀመጫ ፖዚሽን ሴፔድ ፖዚሽን። እርሶ ተቀምጠው ሴትየዋ ጭኖ ላይ እንድትቀመጥ ማድረግ። ይህ ፖዚሽን ጥልቅ መግባት ባይሰጥም የቅርብ ንክኪ እና የክሊቶሪስ ማነቃቂያ ላይ የበለጠ ትኩረት እንዲደረግ ያስችላል። ሴቷ የራሷን ምት እና አንግል በመምረጥ መቆጣጠር ትችላለች። ክፍል 3 የወሲብ ልምዳችሁን የሚያሻሽሉ ሌሎች የቤት ውስጥ ነገሮች። ፖዚሽኖች ብቻ ሳይሆኑ እነዚህን ነገሮች በቤት ውስጥ ማድረጋችሁ የወሲብ ልምዳችሁን ወደ ላቀ ደረጃ ያደርሰዋል። ሉብሪካንት ሉብሪካንት መጠቀም ለስላሳ እና ምቹ ግንኙነት ወሳኝ ነው። ደረቅነት ህመም ሊያስከትል ይችላል። የተለያዩ አይነት ሉብሪካንቶችን ሞክሩ እና የሚመቻችሁን ምረጡ። ከወሲብ በፊት የመታጠብ ልምድ አብራችሁ ገላ መታጠብ ሻወር ታገደር የፍቅር ስሜትን ይጨምራል እና አካላትን ያዘጋጃል። የመኝታ ክፍልን ምቹ ማድረግ ንጹህ አንሶላ፣ ደብዛዛ ብርሃን እና ዘና የሚያደርግ ሙዚቃ ስሜትን ያመጣል። መታሸት ማሳጅ ከወሲብ በፊት እርስ በርስ መታሸት ጡንቻዎችን ያዝናናል እና ስሜትን ያነቃቃል። የወሲብ መጫወቻዎች ሴክስ ታይምስ በአንዳንድ ግንኙነቶች ውስጥ የወሲብ መጫወቻዎችን መጠቀም ለተጨማሪ ደስታ እና አዲስ ልምዶች ሊረዳ ይችላል። ስለ አጠቃቀማቸው ከአጋሩ ጋር ይነጋገሩ። በራስ መተማመን እና አዎንታዊ አስተሳሰብ። በራስ መተማመን እና የወሲብ ሕይወታችሁን ለማሻሻል ያለዎት ፍላጎት በራሱ ትልቅ ነገር ነው። በአጠቃላይ ሴትን በወሲብ ለማስደሰት ቁልፉ መግባባት፣ ቅድመ ወሲብ፣ የሴት አካልን መረዳት እና የተለያዩ ነገሮችን ለመሞከር ክፍት መሆን ነው። ከእነዚህ ፖዚሽኖች እና ምክሮች ጥቂቶቹን በመሞከር የጠበቀ ግንኙነታችሁን ማጠናከር እና የወሲብ ሕይወታችሁን የበለጠ አስደሳች ማድረግ ትችላላችሁ። ይህን ቪዲዮ ከወደዳችሁት ላይክ ማድረግ፣ ለጓደኞቻችሁ ማጋራት እና ለቻናላችን ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በሰላም ቆዩን።